አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁ የተወደዳችሁ ውድ የኢትዮጵያ ተወላጆች ሁላችሁም ሰላም ብያችሁ በያላችሁበት ቦታ አላህ ይጠብቃችሁ። ሁላችሁም እንግዲህ ዛሬ ሀባቢ ሰበር ዜና ወደ እናንተ ይዤ ያቀረብኩት ነገር እቺ እህታችን እንግዲህ እንደ ማንኛውም ሰው ሰርቼ ራሴንም ቤተሰቦችንም ይለውጣለሁ ብላ ወደ ስደት ወጥታ ቢሮ እንግዲህ ሪከርድ አለ ታች ላይ እስቲ ሪከርዱን አዳምጠን ከዛ እንመልሳለን። የቱም እንዳትሄድ እናንተም በቻላችሁ አቅም ሼር እያደረጋችሁ ቲክቶክ ላይ፣ ዩቱብ ላይ፣ ፌስቡክ ላይ ብዙ ቦታ ላይ ሼር እያደረጋችሁ ይሄ ነገር ወደ ህግ እንዲደርስ አድርጉ። እህታችን እንግዲህ እንደ ማንኛውም ሰርቼ ለውጣለሁ ብላ ነው። ዛሬ ላይ ግን ህይወቷ አርፏል። ህይወቷ ያርፏም ደግሞ ታማ አይደለችም፣ ተገርፎ ነው። ይኸው እንደምትመለከቱት ፊቷ ይኸው እንደዚህ ተደርጎ ዛሬ ላይ ግን ሞታለች። እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ቀብሩን ኑሩ ያርግ፣ ጀነተል ፊርደውስ አላህ ይወፍቃት። ወላሂ ነው የሚላችሁ ሰርቼ ለውጣለሁ ብላ ወጥታ ህይወቷን ማጣት ማለት በጣም ከባድ ነው። እንግዲህ እስቲ ሪከርዱን እናዳምጥ። ቤተሰብ እንደምን አመሻችሁ፣ ከክፉ ነገር ይጠብቀን ማለት ነው። ይቺ ልጅ ዲናን መክተብ ላይ ደብድበው ገለዋታል። መክተብ ነው የገደሉት። እንግዲህ ዲና መክተብ ላይ ነው እየተባለ ያለው ማለት ነው። እኛም በቻለን አቅም በብዙ ግሩፕ ላይ ሼር ሪፖርት እያደረጋን ነው። እናንተም ተባበሩ። ስለዚህ ሁላችሁ ድምጽ ሁኑ፣ ሼር እያደረጋችሁ ለህግም ለቤተሰብም ደግሞ እንደ ኢትዮጵያዊነታችንም ይሄ ነገር በተደጋጋሚ በቃ እያየን ያለ ሪያድም አለ የሆነ መክተብ በቃ ህዝቦቻችን የሚያሰቃይ ማለት ነው። አበሻና ሱዳኒ ናቸው። ይሄንን ፈርጸጥ አድርገን መናገር አለብን። አንድ ጀዛንም እንደዚሁ ይችልሽም አሁን ዲና ላይ መክተብ ላይ ተገላለች ማለት ነው። ፊቷን ይዩት ያደረጋት አልተወለዳ ልጅቱ አይጥ አይደለችም። ይችል ተቀጥቅጣ ተገላለች። ብዙ እህቶች እኮ ብዙ እናቶች እኮ ጠፍተው ቀርተዋል። ይሞቱ ይዳኑ ሳይታወቅ። ስለዚህ ሁላችሁም በየፌስቡኩ በየቲክቶኩ በሁሉም ቦታ ሸር አድርጉ ይሄን ግፍ። እንግዲህ ውድ ቤተሰቦች ዲና መክተብ ላይ ነው እቺ ልጅ እንግዲህ የተገደለችው ማለት ነው። የተገደለችው ደግሞ ታማ አይደለችም፣ ተገርፎ ነው። እንግዲህ ይሄ ነገር ወደ ህግ እንዲቀርብ ብዙዎቹ ማገዝ አለባቸው። በቻላችሁ አቅም በፌስቡክ፣ በቲክቶክ፣ በዩቱብ በብዙ ነገር ሼር እያደረጋችሁ ወደ ህግ እንዲደርስና እንዲቀርብ አድርጉ። ወላሂ ነው የሚላችሁ ፊቷ ምን እንደሚመስል ይታያችኋል። እቺ ልጅ እንግዲህ አይጥ አይደለችም ወይ ሌላ አይደለችም። እንደዚህ ተገርፋ ሰውነቷ እንደዚህ እስከሚቀየር ሱብሃንአላህ ወላሂ ነው የሚላችሁ። አንዳንድ ቦታ ላይ ምን አይነት ጨካኝ ሰው ነው ያለው ማለት ነው። ወላሂ ነው የሚላችሁ። እንዴ ከሰው ያልተፈጠረ ሰው ነው እንዴ ሰውን እንደዚህ የሚያደርገው ማለት ነው። እንግዲህ ይሄ ነገር ነገ ላይም እኛ ላይም እንደሚደርስ በምን እርግጠኛ ነኝ? እንደማይደርስ በምን እርግጠኛ ነኝ? እርግጠኛ ስላልሆነን ይሄ ነገር እንግዲህ አይተን ዝም ማለት እና አይተን ማልፍ የለብንም። በቻላችሁ አቅም ነገ እኔ ላይ ምን ይደርሳል ብላችሁ ይሄን ቪዲዮ የደረሰ ሰዎች ማለት ነው ሼር እና ሪፖርት እያደረጋችሁ ብዙ ቦታ እንዲደርስ እና ብዙዎቹም እንግዲህ የደረሱትም ሼር ኮፒ ሊንክ እያደረጋ ወደ ህግ እንዲደርስ አድርጉ። ወላሂ ነው የምላችሁ። አንድ ኢትዮጵያ እንደዚህ ተጎድታ እንደዚህ ተገርፋ ሞታ ደግሞ እኛ ደግሞ አይተን ዝም ማለት የለብንም። በቻለን አቅም ሌላው እንኳን ካልቻለን እኮ ሼር እና ሪፖርት ማድረግ እንኳን እንችላለን አይደል? በየሚዲያው ማለት ነው። ስለዚህ በዚህ እንድተባበሩ በአክብሮት እጠይቃችኋለሁ። እባካችሁ